ሰላም ጤና ይስጥልን ውድ የኤልሳ ቲዩብ ቤተሰቦች፣ ዛሬ ገና መታችሁ ይህንን ቻናል በቅድሚያ ሰብስክራይብ ያደረጋችሁ በጣም አመሰግናለሁ፣ ወዳችኋለሁ። የዛሬ ቪዲዮ እንደሚጠቅማችሁ አልጠራጠርም። ወደ ቪዲዮ። ሰላም ያው አሁን ፕሌይ ስቶር ላይ ትገቡና ፕሌይ ስቶር ማያውቅ የለም፣ ሰርች ማድረጊያው ላይ ሰርክል ቱ ሰርች የሚል ነገር ሰርች ጽፋችሁ ሰርች ታደርጋላችሁ። ከዛ ኢንስቶል ትሉታላችሁ። በጣም ጠቃሚ የሆነ አፕሊኬሽን ነው። ያው እንደምታዩት ኢንስቶል አርግቶ እየሄደ ነው። 100% ተጨርሷል። ኢንስቶል እያደረገ ነው። ከዚያ ኦፕን አለ። ኦፕን የምትለዋን ትነኳታላችሁ። ከዛ ወደ አፕሊኬሽኑ ይወስዳችኋል። አክሰፕት የምትለዋ ቦታ ላይ ትሄዱና አክሰፕትን ትጫኗታላችሁ። ከዛ እንደዚህ አይነት አማራጭ ይመጣል። ከሶስቱ አንዱን ትነኩታላችሁ። ከላይ ያለው ማለት ነው፣ ሰርክል ቱ ሰርች የሚለው አካባቢ ማለት ከላይ ትነኩታላችሁ። እንደዚህ አንዱን ስትነኩት ዲቫይስ አሲስታንት አፕ የሚል ያመጣላችኋል። ከዚህ በኋላ ዲቫይስ አሲስታንት አፕ የሚለው ላይ ገብታችሁ ኦን እሱን ከመረጣችሁ በኋላ ቀጥታ ወደ ጎግል ትሄዳላችሁ። ጎግል ላይ ሰርች ማድረጊያው ላይ የምትፈልጉትን እናንተ ለዛሬ ምን ሰርች ባረግ ስለዛ ነገር ባቅ ደስ ይለኛል የምትሉትን እያንዳንዱን ነገር ሰርች አድርጉ። እኔ ዛሬ እናንተን ለማሳየት ስማርትፎን አሪፍ ስልክ የትኛው ነው የሚለውን ነገር ሰርች አደርጋለሁ። ስለዛ ነገር ማወቅ ፈልጌያለሁ እና በዛውም ለእናንተ ማሳየት ስለፈለኩ ነው። ስማርትፎን ኒው ሞዴል የሚለውን ሰርች ባሩ ላይ እንደምታዩት ሰርች አርግተነዋል። ይሄን የምታዩትን ስልክ መጣ። በጣም ስማርት ስልክ ነው። እቺ የማለኛዋን ነገር በመጫን በድጋሚ እንደዚህ እናሰምረዋለን። ስለዚህ ነገር ፕሮዳክት ይነግረናል፣ ዋጋውን፣ የት እንደተመረተ፣ በምን አይነት ስቶሬጅ እንዳለ ይነግረናል እና ሾፒንግም አለው ከጎን። ይኸው እንደምታዩት እዛ ላይ ገብታችሁ ዋጋውን ማየት ትችላላችሁ። የምትፈልጉትን ነገር እንደዚህ አይነት እናንተ የምትፈልጓቸውን ነገር ሰርች በማድረግ በጣም ብዙ ነገሮችን ማየት ትችላላችሁ። ማለት ስለዛ ነገር በጣም ብዙ ነገር ይሰጣችኋል። ስለ ፕሮዳክቱ የዩቲዩብ ቪዲዮዎች ይሰጣችኋል። በቃ በጣም ጠቃሚ የሚመርጣቸውን ነገሮች ይሰጣችኋል። ቀጣይ ደግሞ ያነሳሁት ፎቶ አለ። ወደዛ ፎቶ ወሰድኳችሁ። ይሄ ፎቶ የምትመለከቱት ሲኒ ነው። ሲኒውን አሰመርኩት። ስለ ሲኒው ለምሳሌ ሲኒ ዋጋውን ከፈለጋችሁ እናንተ እኔ ለምሳሌ ነው ሁለተኛ ሪሞት ያነሳሁት ፎቶ አለ። ወደ ሁለተኛው ስንሄድ ያው ሪሞቱን ስለዛ ሪሞት ዋጋውን እያንዳንዱን ነገር ይነግረኛል። መቼ እንደተመረተ ምናምን ዋጋውን እናያለን ማለት ነው። ያው እንደዚህ ታዩታላችሁ። እናንተ የምትፈልጉት እኔ ለእናንተ ለማሳየት ነው ይሄንን የገባሁት። ሶስተኛ ፎቶ አለ ያነሳሁት ጀበና ነው። ጀበናውን እንደዚህ አሰምርበታለሁ። ያው እንደምታዩት የመሀለኛዋን እየተጫንኩኝ አሰምርበታለሁ። ያው ጀበናው መጣ። ያው ስለ ጀበናው እያንዳንዱን ነገር ዋጋውን እያንዳንዱ ነገር ያሳየናል። በድጋሚ እቺን ጀበና ስለወደድኳት እቺን ጀበና ሰርች እንዲያደርግልኝ ፈለግኩኝ። የሚያማምሩ ጀበናዎች አሉ። የዋጋቸው አሪፍ የሚባል ጀበና ኦንላይን ማስመጣት ከፈለጋችሁ $14 አካባቢ 14 ዩሮ አካባቢ ነው። ይሄ ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ በማድረግ ይጠቅመዋል ብላችሁ ላሰባችሁት ሰው ሼር በማድረግ እንድታጋሩ ጠይቃችኋለሁ። በጣም ወዳችኋለሁ። እናንተም ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ መሆን እንዳለባችሁ ይሰማኛል። እናንተ የቪዲዮ ከተመቻችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ቻው።